ሰላም ጤና ይስጥልን በያላችሁበት ሁሉ ሰላምና ጤናችሁ ይብዛ። እኔ ናሲ ነኝ። በድጋሚ በአዲስ ቪዲዮ ተገናኝተናል። ሰሞኑን የጠፋሁት በተለያዩ ስራዎች ምክንያት ነው። ይህም ቪዲዮ የሰራሁበት ዋናው ምክንያት እጅግ በጣም ወሳኝና ለህይወቴም ለበርካቶችም ይጠቅማል ብዬ ስላሰብኩኝ ነው። እስቲ እስከ መጨረሻው ድረስ እንድትከታተሉ በትህትና እየጠየቅኩኝ ምን አሰብኩኝ? አንዳንድ ጊዜ በእጃችን ያለውን ቀለል አድርገን የምናስባቸው ነገሮች ደግመን የማናገኛቸው እድሎች፣ ደግመን የማናያቸው እድሎች ሊሆኑ ይችላሉ። በተለይ በሰዎች ዙሪያ ቀለል አድርገን የምናስበው ነገር በቃ ካለፈ በኋላ ነው የሚገባን። እኔ ጓደኛዬ ማሂን ከእህትነት አሳልፌ አስቤያት አላቅም፣ ግን ደግሞ ማሰብ እየቻልኩኝ አስቤ አላቅም። ግን የሆነ ፕራንክ ሰራውኝ። ከፕራንኩ በኋላ ግን ሪል ቢሆን አንደኛ በባህሪ ባለን ሁኔታ በተለያየ ነገር ተመሳሳይ ስለሆንን ማችም ስለምናደርግ ለምን ይሄንን ውሳኔ አልወስንም ብዬ አሰብኩኝ። አንዳንድ ጊዜ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። ጓደኝነት እንደ ሪሌሽንሺፕ እንደ ባልና ሚስት ያን ያክል ዋጋ የለውም። ጓደኝነት ትልቅ ዋጋ አለው፣ ግን ያን ያክል ዋጋ የለውም። እና ትልቅ ዋጋ ያለውን ነገር ለምን አላስብም ብዬ አሰብኩኝ። ምክንያቱም ሄዳም ሌላ ወንድ ጋ ነው፣ እኔም ብሄድ ሌላ ሴት ጋ ነው። ግን እኛ ለእኛ መሆን እንችል ነበር ብዬ አሰብኩኝ። አንደኛ ከጥንት እንተዋወቃለን፣ በቤተሰብ ደረጃ እንተዋወቃለን። ቤተሰቦቼ ቤተሰቦቹ እርስ በርስ ይተዋወቃሉ። ምንም የተደበቀ ነገር የለንም። እንደ አዲስ መተዋወቅ መለማመድ የለብንም። በእሷ ህይወት ውስጥ ማንም የለም፣ በእኔ ህይወት ውስጥም ማንም የለም። ግን ለምን ዛሬ ፕራንኩን ትቼ ድራማውን ትቼ ሪል የሆነ የፍቅር ህይወት ከእሷ ጋር አልጀምርም ብዬ በትልቅ ጭንቀትና በትልቅ ሀሳብ ዛሬ ይሄንን አሰብኩ ማለት ነው። እና ከተሳካልኝ ለእኔ ትልቁ ስኬቴ ነው ይሄ፣ ከምንም ነገር በላይ ማለት ነው። በህይወታችን ከስራ ከምናገኘው ገንዘብ ከምናገኘው ማቴሪያል በላይ የምናገኘው በህይወታችን አጋር ትልቅ ዋጋና በምንም ነገር ሊለካ አይችልም፣ ሊመዘንም አይችልም፣ ሊወዳደርም አይችልም። ስለዚህ ይህን ለምን የመጨረሻ ውሳኔ አልወስንም ብዬ ከራሴ ጋር ተማከርኩ፣ ከፈጣሪ ጋር ተማከርኩ። ከሆነልኝ እጅግ በጣም ደስ ይለኛል፣ እድለኛ ነኝ ብዬ ማስባለሁ። እና እየመጣች ነው። በእርግጥ ውስጤ ፈርቷል። ይሄ ፕራንክ አይደለም፣ ሪል ነው፣ ቀልድም አይደለም። ግን በቃ የህይወት መንገዳችንን እንጀምር ብዬ አሰብኩኝ። ከሆነ ይሆናል፣ ካልሆነም ያው እንግዲህ ፈጣሪ ያለው ነው የሚሆነው። ግን ከ190 በላይ 90% በላይ እኔ በእሷ ተማመናለሁኝ። እሷም ቅር አይላትም ብዬ አስባለሁ። ምክንያቱም የምታውቀኝ ነች። በዚህ መንገድ ላታውቅ ትችላለች፣ ግን ቢሆንም ምንም ይዘን ነገር አለ ብዬ አላስብም። እተማመንባታለሁ። ዛሬ ፍቅር ጥያቄን አቀርብላታለሁ። ድራማም አይደለም፣ ፕራንክም አይደለም፣ ሪል የሆነ ነገር ነው። ግን ይሄንን እንዳስብ ያደረገኝ የሰራሁት ፕራንክ ስለሆነ ከዚህ በፊት ግን ለእኔ ንጹህ ናት፣ ለእኔ መልካም ናት፣ ከዛም በላይ ናት። እና ዛሬ የፍቅር ጥያቄን አቀርብላታለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ይህም ቪዲዮ ላይክ ማድረግ እንዳይረሳ፣ ለሌሎች እንዲደርስ ደግሞ ሼር አድርጉ። ምክንያቱም ይሄ ቪዲዮ ለእኔ ትልቅ ዋጋ አለው፣ ለእናንተም እንደዛው ትልቅ ዋጋ አለው ብዬ አስባለሁኝ። ምክንያቱም የሆነ የአንድ ሰው የህይወት መንገድ ነውና የሚሰማችሁን ሀሳብ አስተያየትም ኮሜንት ላይ መልካም ምኞታችሁንም ኮሜንት ላይ አስቀምጡልኝ። አመሰግናለሁ። እስከ ፍጻሜው ድረስ አብረን እንቆይ። እየመጣች ነው። ስትመጣ የሚፈጠረውን ደግሞ እንደናንተው ለእኔም አዲስ ስለሆነ አብረን የምናይ ይሆናል ማለት ነው። እናም እንዴት ነሽ? ደህና ነኝ። ለምን ነበር የፈለግከኝ? ቤተሰብ ሰላም ነው? ሰላም ናቸው፣ እግዚአብሔር ይመስገን። እንደውም ማዘር እኮ ጠፋ እያለችኝ ነበር። ቤት ብቅ አትልም እንዴ? ኧረ እመጣለሁ ካሁን በኋላ ነው።
ቅበል እንጂ ጠፋህ እኮ በጣም አውቃለሁ፣ ግን መጥፋት ፈልጌ አይደለም። እና ሳታስብበት ነው የጠፋህ? ለምንድነው? እንዴት ነሽ አንቺ? ደህና ነኝ። ለምን የፈለግከኝ? እኔማ የፈለግኩሽ ክላስ አለቀ? ክላስ አለቀ። ክረምት አይደል? ክረምት ነው እና የሆነ ነገር ነበር። ምን እንደ ንገረኝ። አንቺ ንገረኝ። አይ ችግር የለውም። ቅድሚያ ለወንዶች። ፈርስት ሌዲስ። አይ አሁን ጊዜው ተቀይሯል። ቅድሚያ ለወንዶች፣ የሴቶች ጊዜ ያለ። አሁን ንገረኝ። እሺ ቶሎ። ችግር የለውም። አንተ ንገረኝና አረ የኔ ይደርሳል። ችግር የለውም። አንተ ደግሞ እንዲቀጠርከኝ አንተ ንገረኝና ከዛ በኋላ እነግርሃለሁ። እኔማ እነግርሻለሁ እኮ ንገረኝ። ቅድሚያ አንተ ጀምር ማለት ነው። ፈርስት ፎር ሌዲ። ችግር የለውም። ቅድሚያ ለጋባሽ ለጋባሽ ጋብዥ። በቃ ከፈይ ሂሳቡና ንገሪ። ለምንድን ከፍለው? አልከፍልም። ከፍለሽ ንገሪ። አልከፍልም። ከፍለህ ንገሪ። ከፍለሽ ንገሪ። ምንድን ነው ቡና ከፍለህ እንደዚህ የምታጣራው? ኧረ ከፈይ ሂሳቡን ከፈይ። ጋባዥ ነው። ስለዚህ አንቺ አውሪ። እሺ በቃ እኔ ከፍላለሁ። ተጋባዥ ይናገር። ትናገሪ? አልናገርም። ተናገር። እንደው ምን ይነግራል? የሆነ ልጅ ነበር ቴሌግራም ላይ ነው የተዋወቁት። በጣም ነው የወደድኩት። ኧረ እባክሽ። አዎ እንዴት ልንገርህ ስል በቃ በጣም መልካም ሰው፣ እንዴት ደስ እንዳለኝ። በቃ ጥሩ ሰው ነው ያገኘው። የምርሽን ነው እንዴ? የምሬን ነው። እና በቃ በጣም ነው የወደድኩት። ከሱ ጋር ነው መሆን የምፈልገው። ጓደኛዬ እንዲሆን ፈጥሮ ማለት ፍቅረኛዬ እንዲሆን ነው የምፈልገው። እንዴት ልንገርህ? በቃ በጣም ጥሩ ሰው ነው። ትሪት ያደርገኛል ምናምን። ልነግርህ አስብ። አልገባኝም። ቴሌግራም ላይ ነው የተዋወቅኩት። ማውራት ከጀመርን 1-3 ወር ምናምን ሆኖናል። እና በቃ በጣም የተመቸኝ። በጣም ጥሩ ሰው ነው። በቃ ስለኔ መልካም ነገር ነው የሚያስበው ምናምን። ደግሞ በዛ ላይ በጣም ነው የሚያምነው። በቃ ቆንጆዬ። ምን ነው ድራማ ነው እየሰራሽ ያለሽ? ድራማ አይደለም፣ እውነቴን ነው። ይሆናል ልንገርህ ማለት ከኔ የመጣው። በዛ ላይ ደግሞ በጣም በጣም መልካም ሰው ነው። ሰው መርዳት ምናምን ይወዳል። ከፈልክ አንተንም እንዲረዳህ ነግረው። ፈልጋለህ? እንዲረዳኝ? ሰው ይረዳል? አይ እኔንም ይረዳኛል። ከፈልክ ይረዳል። ስላንተ ራሱ ነግሬው ነበር። በጣም ጥሩ ወንድም ያለኝ ብዬ ነበር። በቃ በቃ ምን ቀናለን እንጂ አጎነበስኩ እኮ። ኧረ ደስ ብሎኝ ነው ባንቺ። ሰው ላይ መደሰት አለበት። ገባ? በእኔ ደስታ ደስ ሊል እኮ ነው የሚገባው። ምን ደስ እንደምን ዘፈዘፍብኝ እንዴ? ቡና ብር ላለመክፈል ነው እከፍላለሁ። አፍቅረሽዋል? አዎ ከሱ ፍቅር ይዘኝ በጣም በጣም ነው የወደድኩት። የምርሽ ነው? የምሬን ነው። በጣም ነው የወደድኩት። ማለት እሱ ያፈቅርሻል? አዎ እሱም በጣም ነው የሚወደኝ። እኔ ወንዱን ነው የምፈልገው ምናምን። በቃ በጣም ደስ ብሎኛል። የምር ምንድን ነው አላመንከኝም እንዴ? ማልኩልህ እኮ ከዚህ በላይ እንዴት ነው የምታምነኝ? አልሽ ምን ነው? ኧረ ምንም አልሆንኩም። እና አፈቀርሽው? አዎ አፈቀርኩት። በጣም ምን ነው? ኧረ ምንም አልሆንኩም። ቀላህ እኮ ፊትህ ሁላ ቀላህ። እናንተስ ምን ልነግረኝ ነበር? ምን ልነግርሽ ነበር መሰለሽ? ለምን ትቅለሰልሳለህ? ከነገርከኝ ቀጥታ ንገረኝ። እንደኔ አይ ተልክ ለምን ነው? ሌላ ጊዜ እነግርሻለሁ።
ግን ልጁን በደንብ ታውቂዋለሽ? አዎ በደንብ ያወቅሁት ነው ምናምን ስለሱ ጠይቄው ምናምን ነግሮኛል። በቃ በጣም ጥሩ ሰው ነው። ደግሞ ሰው የሚረዳ ሰው እኮ ጥሩ ሰው ነው። የሚረዳ ሁሉ ጥሩ ሰው አይደለም። በእርግጥ ግን እና መጥፎ ሰው ነው። እሱ ግን ጥሩ ሰው ነው። ይሁን ምን ነው? ኧረ ምንም ማለት ተቀያየርክብኝ እኮ ሻንዳ ምንድን ነው የምትነግረኝ? ንገረኝ። ምንም ልነግርሽ አልነበረም። ቡና እንድንጠጣ ፈልጌ ነው። ቡና ጠጣን። ሂሳብ ምን አዲስ ነገር አለ ብላ እንዴ? ጠራኝ። ምን እንደዛ ካላልኩሽ መቼ ብዬ ነው? ምን ነው? ኧረ ምን አደረግሽ? በቃ እሺ ሂሳብ ከፍላለሁ። ንገረኝ። አይ ምን ይወቅ ነው? አሁን በቃ ወዴት ነው የምንሄደው? ነገርሽኝ እኮ በቃ ይሄና ለምን አዲስ ነገር አለ ብለህ ይሄን እና አንቺ ነገርሽኝ ማለት ነው? አንቺ ነገርሽኝ ነው እና እኔ ምን ልንገርሽ? ምን አደረገልከው ነው? እሺ አመሰግናለሁ ስለነገርሽኝ። ወንድሜ አይደል ያለኝ? ይሄ ላወጣጣሽ ነበር እንጂ ሌላ ነገር አይደል። በቃ ሂሳብ መልሳለች